አንድ ተራ የባንክ ሥራ አስኪያጅ የሆነው ያዕቆብ የታመመችውን ልጁን የሕክምና ወጪ ለመሸፈን ከፍተኛ የገንዘብ ችግር ውስጥ ሆኖ ይታገላል። በዚህ ሁኔታ ውስጥ ሳለ በባለሙያ ወንጀለኛ ሴራ ውስጥ ገብቶ በከባድ የዘረፋ ወንጀል በግፍ እንዲከሰስ ይደረጋል። ፖሊስ ያዕቆብን ዋና ጥርተኛ አድርጎ በመጠርጠሩ ሕይወቱ ሙሉ በሙሉ ይበላሻል። ነገር ግን ተጎጂ ሆኖ መቅረትን ፈጽሞ ባለመፈለጉ ለማግኘት በድብቅ የራሱን አደን ይጀምራል። ታሪኩ የሚጀምረው ጋብርኤል በተባለ ታዋቂ እና ባለሙያ ሌባ ነው። ጋብርኤል በድንገት ለፖሊስ በመደወል በአቅራቢያው ባለው ድልድይ ስር ቦምብ እንደተተከለና በማንኛውም ሰዓት ሊፈነዳ እንደሚችል በማስጠንቀቅ የፖሊስ ኃይሎች ወደዛ እንዲቸኩሉ ያደርጋል። ፖሊሶች ወደ ድልድዩ ሲሮጡ ጋብርኤል በድብቅ የመሳሪያ ክምችት ባሉበት መደበቂያ ሆኖ የሚቀጥለውን ትልቅ ዘረፋ ማቀድ ይጀምራል። በሌላ በኩል ያዕቆብ ከቤተሰቡ ከሚስቱ ከክርስቲና እና ከልጁ ከሶፊያ ጋር በቤት ውስጥ ውይይት ያደርጋል። በዚህም ቤተሰቡ ከፍተኛ የገንዘብ ችግር እንዳለበት እና ተጨማሪ ገንዘብ አፋጣኝ እንደሚያስፈልጋቸው ይገለጻል። ያዕቆብ የተቻለውን ሁሉ እንደሚያደርግ ቃል ገብቶ ወደ ስራው ወደ ባንክ ይሄዳል። ያዕቆብ ወደ ባንኩ ሲደርስ ቦታው በፖሊሶች ተወጥሮ ያገኘዋል። በአቅራቢያው ቦምብ ሊፈነዳ እንደሚችል ስለተወራ ፖሊሶች አካባቢውን እየተቆጣጠሩት ነበር። የባንኩ ጥሬ ገንዘብ ወደ ውስጥ እንዲገባ ተደርጎ ያዕቆብ ገንዘቡን በካዝና ውስጥ ደህንነቱ በተጠበቀ ሁኔታ እንዲቆልፍ ይታዘዛል። እርሱም ትዕዛዙን ይፈጽማል። ከዚያም ሚስቱ ክርስቲና በመላው ከተማው በተፈጠረው ውዥንብር ምክንያት ስራ መሄድ እንደማትችል እና ልጃቸውን ከትምህርት ቤት እንደምትወስድለት ስትደውልለት ይነጋገራሉ። ከጥቂት ጊዜ በኋላ የባንክ ሰራተኞች ስልካቸው ሙሉ በሙሉ ሲግናል እንደጠፋባቸው ያስተውላሉ። ማንም ሰው ከውጭ ጋር መገናኘት አይችልም። ሁኔታው ምን እንደሆነ ሳይገባቸው ጋብርኤል ጭንብል ለብሶ ባንኩ ውስጥ በኃይል ይገባል። ገብቶም ወዲያውኑ የደህንነት ጠባቂውን በመተኮስ ይገድለዋል። ከረጢቶችን በመስጠት ገንዘብ እንዲሞሉባቸው ያዛል። ጋብርኤል በጠረጴዛዎች ላይ ብዙ ገንዘብ እንደሌለ ስላወቀ ያዕቆብን አስገድዶ ወደ ካዝናው ወስዶ ከረጢቶቹን በገንዘብ እንዲሞላ ያደርጋል። ያዕቆብም ከጋብርኤል አጠገብ ሆኖ ሕይወቱን አደጋ ላይ ላለመጣል በማሰብ ያለምንም ማመንታት ትዕዛዙን ይፈጽማል። ገንዘቡን ይዘው ወደ ላይ ሲወጡ ሰራተኞች በድብቅ የከተቱባቸው የቀይ ጭስ የደህንነት መቆጣጠሪያ ከረጢቶች ይፈነዳሉ። አየሩ በሙሉ በደማቅ ቀይ ጭስ ይሞላል። በዚህ ውዥንብር ውስጥ ጋብርኤል ፖሊሶች ከመድረሳቸው በፊት ያለምንም ፍንጭ ከባንኩ አምልጦ ይጠፋል። ፖሊሶች ሌባውን ማግኘት ሳይችሉ ሲቀሩ ያዕቆብ የባንኩ ስራ አስኪያጅ ስለሆነ ብቻ እንደ ዋና ጥርተኛ ወንጀለኛ ይዘውት ለምርመራ ወደ ፖሊስ ጣቢያ ይወስዱታል። በፖሊስ ጣቢያም መርማሪ ሮበርትስ እና ኤፍቢአይ ወኪል ፊልድ ያዕቆብን ይሾፍኩበታል። ሚስቱ ክርስቲና በመጣች ጊዜ ምርመራው ሲጠናቀቅ እንደሚለቀቅ ይነግሯታል። እርሱም ወደ ውስጥ ገብታ ታየዋለች። ወኪል ፊልድ ያዕቆብን ተመሳሳይ የባንክ ዘረፋዎች ፎቶዎች አሳይቶ የሚለየው ነገር እንዳለ ይጠይቀዋል። ነገር ግን ያዕቆብ በዕለቱ ድንጋጤ ውስጥ ስለነበር አእምሮ ሌላ ቦታ ነበር። መሻሻል ወደ ቤቱ እንዲሄድ ይለቀቃል። በማግስቱ ያዕቆብ ከቤቱ ውጭ ተቀምጦ ከጎረቤቱ ከጄምስ ጋር ይገናኛል። ጄምስ የቀድሞ የፖሊስ አባል በመሆኑ በዜና የሰማውን ጉዳይ እንደተረዳና ያዕቆብን መርዳት እንደሚፈልግ ይነግረዋል። ያዕቆብ ወደ ቤት ሲገባ ሚስቱ ክርስቲና ባንኩ እስካሁን ስራ እንዳላስገባው ስትሰማ በሁኔታው ይበልጥ ተበሳጫለች። ያዕቆብ ዓመታት ሙሉ ለባንኩ ሰርቶ በውጭ አደጋ ምክንያት እንደ ጥርተኛ መታየቱን ፍትሐዊ አይደለም ስትል ትከራከራለች። በሌላ በኩል ፍራንክ የተባለ አዛውንት ፓታል ውስጥ ከቤት መውጣት እንደሚፈልጉ ሲያስቸግሩ ይታያል። በመጨረሻም ጋብርኤል መጥቶ አባቱ መሆኑን እየተንከባከበ ያረጋጋዋል። ያዕቆብ በምሽት እንቅልፍ አጥቶ ስለ ዘረፋው ሪፖርት ማጥናት ይቀጥላል። በቀጣዩ ቀን ወደ ጄምስ በመሄድ ስለረው ያጫውተዋል። ሌባው ጭንብል እንደነበረው እና ሲገባም የፊት መግቢያውን በልዩ መቆጣጠሪያ ዘግቶ ሰዎችን እንዳሳሰረ ያስታውሳል። ጄምስ ያንን ልዩ መቆጣጠሪያ በማጥናት የትኛዋ ፋብሪካ እንደሰራችበት እንዲለዩ ያደርጋቸዋል። በቤቱ በኩል የልጁ የሶፊያ ጤና እየባሰ ይሄዳል። አስቸኳይ የሕክምና መርፌ የሚያስፈልጋት ቢሆንም ቤተሰቡ በቂ ገንዘብ ስለሌለው ሁኔታው ያዕቆብን ይበልጥ ይፈትነዋል። ያዕቆብ ጋብርኤልን በራሱ መንገድ ለማግኘት ሲፈልግ በዘረፋው ወቅት የተጠቀመበትን የሲግናል ማጃ መሳሪያ አግኝቶ ወደ ጄምስ ይወስደዋል። ጄምስ ጉዳዩን ለፖሊስ መስጠት እንዳለባቸው ቢነግረውም ያዕቆብ ግን ሌባውን በራሱ መያዝ እንደሚፈልግ ያሳያል። ያዕቆብ ሌባው ገንዘብ እንጂ ጌጣጌጥ የማይፈልግ ስለሆነ የሚቀጥላቸውን ትላልቅ ባንኮች ኢላማ እንደሚያደርግ ይገምታል። ያዕቆብ እና ጄምስ ሊሆኑ የሚችሉ ባንኮችን ዝርዝር አዘጋጅተው ሲከታተሉ አንድ ቀን አንድ የተተዋወቀ ሲከፈት እና ጋብርኤል ሲወጣ ያዕቆብ ይመለከታል። እዚያ ውስጥ በመሾለክ ሲገባ ግድግዳዎቹ በዘረፋ ዕቅድ ካርታዎች የተሞሉ መሆናቸውን እና ትክክለኛው መደበቂያው እሱ መሆኑን ያረጋግጣል። ከዚያም ጋብርኤልን በድብቅ መከተል ይጀምራል። ጋብርኤል የታጠቀ የጸጥታ መኪና ሊዘርፍ ሲዘጋጅ ያዕቆብ ይመለከታል። ጋብርኤል መኪናውን በዲጂታል መሳሪያ አቁሞ ሾፌሮቹን ሲደበድብ ውስጥ ያለውን ጠባቂ ሊገድል ሲል ያዕቆብ ጣልቃ በመግባት ከጋብርኤል ጋር በእጅ ይዋጋል። ያዕቆብ አስቀድሞ ለፖሊሶች አሳውቆ ስለነበር ፖሊሶች በሰዓቱ ይደርሳሉ። ጋብርኤል በሞተር ሳይክል አምልጦ ወደ አሮጌ ፋብሪካ በመሄድ የተሰረቀውን ገንዘብ እዚያው ጥሎ ማስረጃዎችን ሁሉ ያቃጥላል። ይህ ፋብሪካ የአባቱ የፍራንክ ንብረት ነበር።
ያዕቆብ ግን ከዕለቱ ጸጥታ መኪና ዘረፋ ወቅት የተወሰነ ገንዘብ ከጋብርኤል ጋር ሲታገል በእጁ አስቀሮ ነበርና ከቤቱ ጀርባ ደብቆት ነበር። ጋብርኤል ሌሊት ገንዘቡን የጣለበት ቦታ ተመልሶ ሲመጣ ገንዘቡ እንደተወሰደ ይረዳና በቁጣ ይነዳል። ያዕቆብ መሆኑንም ይጠረጥራል። ፓታል ውስጥ የጸጥታ መኪናውን ጠባቂ ያዕቆብ ከሞት ማዳኑን የተረዳው ጋብርኤል ሆስፒታል ውስጥ ገብቶ ጠበቃውንና ላይ በመግደል የረበሸው ሰው ያዕቆብ የሚባል የባንክ ሥራ አስኪያጅ መሆኑን ይረዳል። ጋብርኤል ለያዕቆብ በመደወል ገንዘቡ በእጁ እንዳለ እንደሚያውቅና ወዲያውኑ እንዲመልስለት ይጠይቃል። ካልመለሰ ሚስቱን ክርስቲናን እና ልጁ ሶፊያን እንደሚገድላቸው ያስፈራረዋል። ያዕቆብ ፈርቶ ለጄምስ ይደውላል። ጄምስ ወደ ቤት ሲመጣ ጋብርኤል ቤቱን በድብቅ ካሜራዎች ተቆጣጥረውት እንደነበር ይደርስበታል። ያዕቆብ ሲመለስ ሚስቱና ልጁ ይጠፋሉ። ጋብርኤል እንደገና በመደወል ገንዘቡን ይዞ እንዲመጣ ያዛል። ጄምስ ያዕቆብን ከኤፍቢአይ ወኪል ከኬሲ ጋር ያገናኘዋል። ኬሲም በድብቅ ማዳመጫ ዋይር ሰጥተው ከጋብርኤል ጋር እንዲገናኝ እና የቤተሰቡን መገኛ እንዲጠይቅ ትነግረዋለች። ያዕቆብ ከጋብርኤል ጋር ሲገናኝ ቤተሰቡ ባለበት የጭነት መኪና አድራሻ ይነግረዋል። የኬሲ ቡድንም ወዲያውኑ ሄዶ ሚስቱን እና ልጁን ነፃ ያወጣቸዋል። ያዕቆብ የያዘው ከረጢት ገንዘብ ሳይሆን የቀይ ጭስ መሆኑ ሲታወቅ ጋብርኤል ተናዶ መተኮስ ይጀምራል። ፖሊሶችም ይከተላሉ። የሶፊያ ጤና እየባሰ ስለመጣ ወደ ሆስፒታል ደርሷል። ጄምስም ይከተላል። ያዕቆብ እና ጋብርኤል በከባድ የተኩስ ልውውጥ ውስጥ እያሉ ጋብርኤል ጥይቱ ያልቃል። በዚያው ሰዓት ጄምስ መጥቶ ጋብርኤልን በመተኮስ ይገድለዋል። ያዕቆብ ሚስቱና ልጁ ደህና መሆናቸውን ሰምቶ ከእነሱ ጋር በደስታ ይገናኛል። መርማሪ ሮበርትስ እና ጄምስ ሲነጋገሩ ጄምስ ጉዳዩ እንዲፈታ ያዕቆብ ያደረገው አስተዋጽኦ ከፍተኛ መሆኑን ለፖሊስ ይነግራል። ጊዜ ሲያልፍ ያዕቆብ ከጄምስ መልእክትና ስጦታ በፖስታ ይደርሰዋል። በመጨረሻም በፖሊስ ጽሕፈት ቤት ውስጥ አዲስ ጉዳይ ሲወያዩ ያዕቆብ በጄምስ አንካራ በይፋ የፖሊስ ኃይል አባል ሆኖ መቀላቀሉ ይነገራል። ሁሉም ሰው ወደፊት ምርጥ ፖሊስ እንደሚሆን ያምናል። ያዕቆብም በደስታ የተሞላ አዲስ ሕይወት ይጀምራል።